እንግዲህ ሌላኛው ጥያቄ ሰው በእግዚአብሔር መልክ ተፈጠረ ማለት ምን ማለት ነው? በዋናነት የእግዚአብሔር ባህሪ አይመረመርም። የእግዚአብሔር ባህሪ ካልታወቀ የእግዚአብሔር ባህሪ ምሳሌ ሆኖ መፈጠር እግዚአብሔር የባህሪው ምሳሌ ሆኖ የመፈጠርን ጉዳይ በዚህ ነው ብሎ መናገር አይቻልም፣ መበየን አይቻልም። ሰው በእግዚአብሔር መልክ እንደተፈጠረ ሰው በእግዚአብሔር ምሳሌ እንደተፈጠረ መጽሐፍ ቅዱሳችን በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር። የእግዚአብሔር መልክ የእግዚአብሔር ምሳሌ የእግዚአብሔር ባህሪው ካለመታወቅ የተነሳ ይሄ የእግዚአብሔር ሰው የሚመስልበት እግዚአብሔር የሚመስለው በዚህ ነው ብሎ መበየን ሊቃውንተ ቤተክርስቲያን ያስቀመጡልን እግዚአብሔርን የሚመስልበት አንዳንድ ነገሮችን ማየት ይቻላል። እሺ እንግዲህ ሌላኛው ጥያቄ ሰው በእግዚአብሔር መልክ ተፈጠረ ማለት ምን ማለት ነው? በእግዚአብሔር መልክ ማለት ምን ማለት ነው የሚል ጥያቄ ነው። እንግዲህ በዋናነት የእግዚአብሔር ባህሪ አይመረመርም፣ የእግዚአብሔር ባህሪ አይታወቅም ብለናል ከዚህ ቀደም። የእግዚአብሔር ባህሪ ካልታወቀ የእግዚአብሔር ባህሪ ምሳሌ ሆኖ መፈጠር እግዚአብሔር የባህሪው ምሳሌ ሆኖ የመፈጠርን ጉዳይ በዚህ ነው ብሎ መናገር አይቻልም፣ መበየን አይቻልም። ስለዚህ ሰው በእግዚአብሔር መልክ እንደተፈጠረ ሰው በእግዚአብሔር ምሳሌ እንደተፈጠረ መጽሐፍ ቅዱሳችን በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር በሚለው ቃል እናገኛለን። ግን በመልካችን እንደ ምሳሌያችን ሰውን እንፍጠር ቢልም የእግዚአብሔር መልክ የእግዚአብሔር ምሳሌ የእግዚአብሔር ባህሪው ካለመታወቅ የተነሳ ይሄ የእግዚአብሔር ሰው የሚመስልበት እግዚአብሔር የሚመስለው በዚህ ነው ብሎ መበየን አይቻልም። ግን ሰው እግዚአብሔርን በምን ይመስላል ሲባል ሊቃውንተ ቤተክርስቲያን ያስቀመጡልን እግዚአብሔርን የሚመስልበት አንዳንድ ነገሮችን ማየት ይቻላል። አንደኛ በነፍስ ባህሪው እግዚአብሔርን ሰው ይመስላል። ሰው እግዚአብሔርን በነፍስ ባህሪው ይመስላል ማለት ምን ማለት ነው? ነፍሳችን አንዲት ናት፣ አንድ ነፍስ ነው ያለው ሰው። ግን አንዷ ነፍስ ግን ሶስት ባህሪያት አሏት። ይሄውም ደግሞ ለባዊነት፣ ነባቢነት፣ ሕያውነት፣ ልብ፣ ቃል፣ እስትንፋስ አላት አንድ ነፍሳችን ማለት ነው። ስለዚህ ልብ፣ ቃል፣ እስትንፋስ ሶስት ባህሪያት ስላሏት ተብሎ ነፍስን ሶስት ነፍስ አንልም። ደግሞ ነፍስ አንዲት ናት ደግሞ ስላለን ሶስት ባህሪያት የሏትም አንልም። ስለዚህ አንዲት ነፍስ ሶስት ባህሪያት እንዳሉ አንድ ባህሪ ያለው እግዚአብሔር እንግዲህ አንድ ባህሪ ያለው እግዚአብሔር አንድ ጌትነት አንድ አምላክነት ያለው እግዚአብሔር ሶስት አካል የመኖሩ ምሳሌ ነው ማለት ነው። ሶስት አካል የመኖሩ ምሳሌ ነው። ታዲያ ልብ፣ ቃል፣ እስትንፋስ የተባሉ ሶስት ባህሪያት ቢኖሯትም ነፍስ ግን አንዲት ነፍስ እንደሆነች ሁሉ ሶስት አካላት ያለው እግዚአብሔር አምላክም በባህሪው በህልውና በመለኮት በአገዛዝ በፈቃድ በመኖር በአኗኗር በእነዚህ ሁሉ በፈቃድ በእነዚህ ሁሉ ደግሞ ስንት የመሆኑ ምሳሌ ነው? አንድ የመሆኑ ምሳሌ ነው ማለት። ስለዚህ ነፍስ የሥላሴን አንድነት ሶስትነት በማስረዳት ምሳሌ ትሆናለች። ይሄ አንደኛው ነው። ሌላው ግን አሁን ሰው እግዚአብሔርን በምን ይመስለዋል ሲባል ለእግዚአብሔር አምላክ በባህሪው የሆኑ ነገሮች በአጠቃላይ ለሰዎች ልጆች በጸጋ ተሰጥተውታል። ይሄንን መናገር ነው። በመልካችን እንፍጠር ማለት ለእግዚአብሔር አምላክ በባህሪ ያለው የእግዚአብሔር ገንዘብ የሆኑ ነገሮች በአጠቃላይ የእግዚአብሔር ገንዘቦች የሆኑ ነገሮች በአጠቃላይ ለሰው ልጆች በምን ተሰጥተውታል? በጸጋ ተሰጥተውታል። ለምሳሌ እግዚአብሔር አምላክ ገዥ ነው እንላለን፣ ሰውንም ገዥ ነው እንላለን። እግዚአብሔርን ግን ገዥ ስንል ፈጥሮ የሚገዛ ነው። በባህሪው ገዥ ነው። ሰው ግን ፈጥሮ የሚገዛ ሳይሆን ፍጥረታትን የፈጠረ እግዚአብሔር አምላክ በጸጋ ሰጥቶት በውክልና ምን ያደርጋል? ይገዛል። በጸጋ ገዥ ነው ማለት ነው። ስለዚህ እግዚአብሔርም ገዥ ይባላል፣ ሰውም ገዥ ይባላል። እግዚአብሔርን መምሰል ማለት ያ ነው። ምን ማለት ነው? ለእግዚአብሔር የባህሪ የሆነውን ገንዘብ ሁሉ ለሰው እግዚአብሔር አምላክ በቸርነቱ በጸጋ ስለሰጠው ማለት ነው። እንደገና እግዚአብሔር እግዚአብሔር ቅዱስ ይባላል። እግዚአብሔር አምላክ ቅዱስ ይባላል። እንደዚህ ሁሉም ደግሞ ሰው ምን ይባላል ማለት ነው?
ቅዱስ ይባላል። ግን የእግዚአብሔር ቅድስናና የሰው ቅድስና አንድ አይደለም። እግዚአብሔር በባህሪው ቅዱስ ነው፣ ኃጢአትም የማይሰራ ነው። በባህሪው ቅዱስ ነው። ስለዚህ በባህሪው ቅዱስ ስለሆነ ኃጢአት አይስማማውም። እንደ እሳት ማለት ነው። እሳት ማቃጠል እንጂ መቀዝቀዝ እንደማይስማማው፣ ውሃም መቀዝቀዝ እንጂ ማቃጠል እንደማይስማማው ሁሉ እግዚአብሔር ባለ ኃጢአት አይስማማም። በባህሪው ምንድነው? ቅዱስ ነው። ግን ሰው በመልኩ ተፈጠረ ማለት እግዚአብሔር በባህሪው የያዘውን ቅድስና በጸጋ ስለያዘ ነው። በጸጋ እግዚአብሔር ሰው የእግዚአብሔርን ቅድስና ይዟል። ስለዚህ ሰውም ቅዱስ ይባላል ማለት ነው። ቅዱስ ይባላል። እግዚአብሔር ንጉስ ይባላል። እንደዚሁም ሁሉ ደግሞ ሰውም ንጉስ ይባላል። እግዚአብሔር በባህሪው ንጉስ ነው፣ ሰው ደግሞ በጸጋ ንጉስ ነው። ስለዚህ እግዚአብሔር አምላክ ይባላል። የባህሪ አምላክ ነው። ሰውም ደግሞ አምላክ ተብሎ ተጠርቷል። በምንድን ነው? በጸጋ ነው። አንተ አምላኩ ለፈርዖን፣ አንተ የፈርዖን አምላክ ነህ ብሎ ሲናገር በዘጸአት 7 ላይ እናገኘዋለን፣ ሙሴን ማለት ነው። ግን የጸጋ አምላክነት ነው፣ ከእግዚአብሔር ያገኘው ነው እንጂ የባህሪው ገንዘቡ አይደለም። እግዚአብሔር ፈራጅ ይባላል። ሰውም ደግሞ እንደዚሁ ይፈርዳል። ፍርድ ለሰው ተሰጥቶታል፣ ግን በጸጋ ነው። ስለዚህ ለእግዚአብሔር የሆኑ ነገሮች በአጠቃላይ በጸጋ ለሰዎች ልጆች የተሰጡ ስለሆኑ ምን ተብሎ ይጠራል ማለት ምን ተብሏል ማለት ነው? ሰው በመልክ የእግዚአብሔር መልክ የእግዚአብሔር ምሳሌ ተብሎ ይነገራል ማለት ነው። ይሄ ሲባል አሁንም ማስተዋል ያለብን ነገር ምንድነው? እግዚአብሔር አምላክ እንደ ሰው አይነት አይን ወይም ሰው እንደ እግዚአብሔር አይነት አይን አለው። እግዚአብሔር እንደ ሰው አይነት ጆሮ፣ እንደ ሰው አይነት አካል፣ እንደ ሰው አይነት ግዘፍ አለው ማለት ግን አይደለም። አለው ማለት አይደለም። ስለዚህ እግዚአብሔር አምላክ እንደሚሰማ ሰውም የመስማት በልኩ በመጠን ሰው የመስማት እግዚአብሔር አዋቂ እንደሆነ ሰውም ደግሞ እንደ እግዚአብሔር ባይሆንም በመጠኑ ግን የማወቅ ችሎታ እግዚአብሔር እንደሚያይ አይን ማለት እንደሚያይ ሰውም ደግሞ እንደ እግዚአብሔር ማየት ባይችልም እንኳን በመጠኑ በአቅሙ እግዚአብሔር እንደሚገዛ ሰውም በአቅሙ የሚገዛ ፍጥረት ተደርጎ መፈጠሩን መናገር ነው። ይሄ ብቻ አይደለም። ሰው በእግዚአብሔር አምሳል መልክ ተፈጠረ ማለት ምን ማለት ነው? እንግዲህ በእግዚአብሔር ዘንድ ጊዜ የለም፣ ወቅት የለም። አምላካችን ሰው የሆነው ዓለም ተፈጥሮ 5500 ዘመን ካለፈ በኋላ ነው ሰው የሆነው። ግን በእኛ ዘንድ አምላክ ሰው ያልነበረበት ጊዜ ቢኖርም እና ቆይቶ ኖሮ ሰው መሆኑን ብናውቅም ግን አምላክ ሰው የመሆኑ ጉዳይ ሰው ሆኖ ወደዚያ የሚመላለሱ ጉዳይ ግን ገና ዓለም ሳይፈጠር በፊት በእግዚአብሔር ዘንድ የታወቀ ነው። ስለዚህ በዛ የታወቀ ስለሆነ በእግዚአብሔር ዘንድ የአምላክ ሰው የመሆኑ ጉዳይ ወደዚያ ላይ የመምጣቱ ጉዳይ አስቀድሞ ዓለም ሳይፈጠር በፊት የታወቀ ጉዳይ ስለነበረ እግዚአብሔር አምላክ አዳምን ሲፈጥረው ምን አድርጎ ነው የፈጠረው? ዳግማዊ አዳም ክርስቶስን አስመስሎ ነው የፈጠረው። ስለዚህ ምን ይላል ሐዋርያው ቅዱስ ጳውሎስ? አዳም ይመጣ ዘንድ ላለው ምሳሌው ነው ይላል። አዳም ይመጣ ዘንድ ላለው የተባለ ማን ነው? ክርስቶስ ነው። የክርስቶስ ምሳሌው ነው ማለት። ስለዚህ ክርስቶስ አምላክ ሰው ከመሆኑ በፊት ወደዚያ ላይ ከመምጣቱ በፊት አስቀድሞ ገና በጥንተ ተፈጥሮ ያ በእግዚአብሔር ዘንድ የታወቀ ስለሆነ አዳምን ገና ሲፈጥረው ማንን አስመስሎ ነው ማለት ነው? ሰው ያልሆነውን ክርስቶስን አስመስሎ ነው የፈጠረው ማለት ነው። ለምን? በእግዚአብሔር ዘንድ ሁሉ የታወቀ ስለሆነ። ስለዚህ በመልካችን እንደ ምሳሌያችን እንፍጠር ማለት ክርስቶስ እግዚአብሔር ነው። ክርስቶስ አምላክ ነው። ኋላ ሰው የሚሆን ከሶስቱ አካል አንዱ አካል እግዚአብሔር ወልድ አለና እሱን አስመስለን እንፍጠር ማለት ነው። ስለዚህ አዳም ሲፈጠር ማንን መስሎ የተፈጠረ? 5500 ዘመን ሲፈጸም ሰው የሚሆን አምላክን መስሎ የተፈጠረ ማለት ነው። ስለዚህ በዛ ነው። ሌላው በነፍስና በስጋ ተዋህዶ ሰው እግዚአብሔርን ይመስላል። ማለት ሰው ምንድነው ሲባል የነፍስና የስጋ ውህድ ነው፣ ተዋህዶ ነው። ሰው ስጋ ብቻ አይደለም፣ ሰው ነፍስ ብቻ አይደለም። ነፍስ ብቻዋን ሰው ተብላ አትጠራም፣ ስጋ ብቻውን ሰው ተብሎ አይጠራም። የሰው ስጋ ሊባል ይችላል ወይም የሰው ነፍስ ልትባል ይችላል። ግን ሰው ሲጀመር ቅድም እንደተነጋገርነው 7 ማለት እንደመሆኑ መጠን ነፍስና ስጋ ሳይዋሃዱ ሰው ወይም ሰብና ሰባትነት ሊነገርለት አይችልም። ስለዚህ ሰው ሊባል አይችልም ማለት ነው። እና ሰው የተባለው መቼ ነው ሲባል ስጋ ከአራቱ ባህሪያት ስጋ ከሶስት ባህሪያት ነፍስ እግዚአብሔር አምላክ እነዚህን አዋህዶ በፈጠረው ጊዜ ነው ምን የተባለው ሰው የተባለ። ስለዚህ ሰው ምንድነው ሲባል ነፍስና ስጋ ተዋህደው የተገኘ ነው ማለት ነው ሰው። ያ ሲሆን ግን ሰው ስንት አይደለም አንድ ነው።
ነፍስ ስላለው ነፍስ አንድ፣ ስጋ ስላለው ስጋ ሁለት ተብሎ ሰው ሁለት ነው አይባልም። ሰው ስንት ነው? አንድ ነው ሰው። አንድ ሰው ግን በስጋና በነፍስ ተዋህዶ የተገኘ ነው። እንደዚሁም ሁሉ ክብር ይግባውና የክብር ባለቤት መድኃኔዓለም ክርስቶስ መለኮት ብቻ አይደለም፣ ስጋ ብቻም አይደለም። መለኮት ብቻ አይደለም፣ ስጋ ብቻም አይደለም። ክርስቶስ ማን ነው ሲባል መለኮትና ስጋ በድንግል ማርያም ማህፀን ተዋህደው ፍጹም ሰው ፍጹም አምላክ ነው። ስለዚህ መለኮትና ስጋ ተዋህደው ነው ክርስቶስ የተባለው ኢየሱስ የተባለው። ስለዚህ ሰው በእግዚአብሔር አምሳል ተፈጠረ ማለት ነው። የነፍስና የስጋ ተዋህዶ የትስብእትና የመለኮት የአምላክን የመለኮትና የስጋ ተዋህዶ ምሳሌ ስለሆነ ነው ማለት ነው። መለኮትና ስጋ ተዋህዶ ምሳሌ ስለሆነ ሰው በእግዚአብሔር መልክ በእግዚአብሔር አምሳል ተፈጠረ ይባላል። ሌላው ሰው እግዚአብሔር በምን ይመስለዋልና በእግዚአብሔር አምሳል ተፈጠረ ማለት ምን ማለት ነው? ሰው የሰው ልጅ አካሄዱን መንፈሳዊ በማድረግ በፈቃደ እግዚአብሔር በመጓዝ እግዚአብሔር የሚወደውን ስራ በመስራት የእግዚአብሔርን ቃል በማክበርና በእግዚአብሔር ቃል በመጓዝ ከእግዚአብሔር ጋር በሚፈጥረው ህብረት ነው ምን የተባለው ማለት ነው? በእግዚአብሔር መልክ ተፈጠረ የተባለው። ጳውሎስ እኔ ክርስቶስን እንደምመስለው ይላል፣ እናንተ እኔን ምሰሉ ያለው ጳውሎስ ክርስቶስን በምን መስሎት ነው ሲባል የክርስቶስን ፈቃድ በመፈጸም መንፈሳዊ ስራን በመስራት በመንፈሳዊ ህይወት በመኖር ወደ ምን እየተለወጠ ማለት ነው? የመለኮቱ ተሳታፊ ወደ መሆን ማለት ነው። ወራስተየነ ስቱፋነ መለኮቱ የመለኮቱ ተሳታፊዎች አደረገን ይላል ጴጥሮስ በመልእክቱ ላይ ማለት ነው። የመለኮቱ ተሳታፊዎች ማለት እኛ መለኮታውያንን ማለት ሳይሆን ግን በመንፈሳዊ ህይወት ክርስቶስ ባስተማራት ህገ ወንጌል በመጓዝ በመንፈሳዊ ህይወት በመጽናት በጾም በጸሎት በመትጋት በዚህ ምንም እናደርገው እግዚአብሔርን እየመሰልንበት የምንሄድንና ስለዚህ በመንፈሳዊ ለውጣችን ነው ከክብር ወደ ክብር እንለወጣለን ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምንድነው የሚለው? ከክብር ወደ ክብር እንለወጣለን ነው የሚለው። ስለዚህ ከክብር ወደ ክብር በመንፈሳዊ ህይወት በመንፈሳዊ ኑሮ እግዚአብሔርን ደስ እያሰኘን በመጣን ቁጥር ክርስቶስን እየመሰልን ወደ መንፈሳዊነት ወደ መላእክነት ከመላእክነት አልፈን ወደ ክርስቶስን ወደ መምሰል የምንለወጥ ስለሆነ ምን ተብሏል ማለት ነው? ይሄ ሂደታዊ ነው ማለት ነው። ሂደታዊ ነው። ስለዚህ ከዚህ የተነሳ ሰው በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጥሯል ማለት ነው። ግን ያ ማለት እግዚአብሔር ነው ማለት አይደለም። እግዚአብሔር የሰው ፍጥረት ነው። ሰው የእግዚአብሔር ፍጥረት ነው። ሰው የእግዚአብሔር ፍጥረት ነው። የእግዚአብሔር አገልጋይ ነው። የእግዚአብሔር የእጆቹ ስራ ነው። ከእግዚአብሔር ጋር በክብር የሚወዳደር የሚገናኝ አይደለም። ሰው የእግዚአብሔር የሆነውን በአጠቃላይ ያገኘው በባህሪ አይደለም፣ በጸጋ ስላገኘ ግን ሰው በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጠረ እንላለን ማለት ነው።